ሰላም እንዴት ናችሁ? በኤችአይቪ፣ በካንሰር፣ በቲቪ፣ በኩላሊት፣ የሽንት ኢንፌክሽን፣ የልብ ህመም፣ የራስ ምታት፣ የአይን ህመም በተለያዩ ደዌ የተያዙ ሰዎች የተፈወሱበት፣ የታሰሩት የተፈቱበት ልዩና አስደናቂ ቦታ እመጓ ቅዱስ ዑራኤል ገዳም። በዚህ ስፍራ የረገጠውን ወንድን የ40 ቀን ሴትን የ80 ቀን አደርገዋለሁ ብሎ ቃል ኪዳን የሰጠበት ቦታና በዕለተ ምጽአት ቀን አልፎም የማልምሩን ስፍራውን አላስረግጠውም። በዚህ ስፍራ የለመነኝን አልነሳም፣ የጠየቀኝን አልከለክለውም፣ ሲኦልን አያትም ባህር እሳትን አቅፌ አሻግረዋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን የሰጠበት ልዩ አስገራሚ ቦታ። በዚህም ገዳም ድንግል ማርያም ከልጇ ጋር በተሰደደችበት ጊዜ የተቀመጠችበት ቦታ ነው። የቦታውን ስም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙን ያወጣው ሲሆን ስሙም እመጓል ብሎ ሰይሞታል። በዚህም ስፍራ ላይ ሁለት አንጋፋ ተራሮች ሲኖሩ አንደኛው ገሊላ ወይም ክሊና ተራራ ሲባል ሁለተኛው ደግሞ ቁጵርያኖስ ተራራ ይሆናል። በገሊላ ተራራ ላይ ይህ ተራራ እመቤታችን የተቀመጠችበትና ጌታችን መድኃኒታችን ኢየሱስ ክርስቶስ አስራት ሀገርሽ ትሆንሽ ብሎ ያደረገበት ልዩ ትልቅ ቦታ ነው። በዚህም ተራራው ላይ በአየር ላይ የቆመ ድንጋይ ይታያል። በድንጋይ ላይ እንደዚህ ተወጥቶም 3 ጊዜ ይዞራል። ሁለተኛው ተራራ ቁጵርያኖስ ተራራ ይባላል። ይህም ተራራ ቅዱስ ዑራኤል የጌታችን ደም የረጨበት ጽዋው እንደዚሁ የተሰወረበትና በዚህም ቦታ ላይ ለረጅም ዓመታት የነበረውን ዘንዶ ሊቀ መላእክት ቅዱስ ዑራኤል ለሁለት አንገቱን የሰነጠቀበት ቦታና ቺም ቦታ 7 ጊዜ የተሻገራትን ከበሽታው አድነዋለሁ እንደዚሁ ካለበት ጭንቀት አሰውሯለሁ ብሎ ቃል ኪዳን የተገባበት ልዩ አስደናቂ ቦታ። በዚህም ቦታ 4 ዋሻዎች ሲሆኑ በዋሻው ውስጥም የድንግል ማርያም የእጇ አሻራ በድንጋይ ታትሞ ይታያል። ሌላም ያልፈረሰ ያልበሰበሰ ክንፍ ያላቸው አጽመ ቅዱሳን አጽም ይታያል። በዚህም ቦታ ላይ የድንግልና የልጇ ልብስ እንዳለ ይነገራል። በዚህም አካባቢ የማርያም ገዳም ሲኖር የማርያም ቤተክርስቲያን ያረፈበት ቦታ ድንግል ማርያም የተቀመጠችበት ቦታ ሊቀ መላእክት ቅዱስ ዑራኤል በክንፉ የጠረገበት ቦታ ነው። ቤተክርስቲያን የተሰራው ቦታው ቃል ኪዳን ሲኖረው ቦታውን የረገጠ ቦታውን አካባቢው አሻግሮ ያየ 189 ትውልድ እምረዋለሁ የጠየቀውን ሐሳቡን እሰጠዋለሁ ተብሎ ቃል ኪዳን እንደተገባ አባቶች ይጠቁማሉ። የጉዞ መነሻ ቀን ሚያዝያ 23 ሲሆን መመለሻ ቀን ደግሞ እንደዚሁ ሚያዝያ 25 ነው። መነሻ ሰዓት ንጋት 10 ሰዓት ሲሆን መነሻ ቦታ በአዲስ አበባ ብቸኛ ደብር በኢትዮጵያ ሁለተኛው ደብር የሆነው ከሳሪስ ደብረ ናዝሬት ቅዱስ ዮሴፍ ቤተክርስቲያን በሩ ጋር ነው። ጉዞ በምንጓዝበት ሰዓታትም እንደዚሁ ታላላቅ ገዳማትን አብረን እንሳለማለን። ጻድቃኔ ማርያም፣ ዘበር ቅዱስ ገብርኤል፣ ሸብሸቦ ማርያም እና ሌሎችም በርካታ ገዳማትን የምንሳለም ይሆናል። እነዚህን ገዳማቶች ተሳልመን በረከትን ተቀብለን የምናልፍ ይሆናል። ዋጋ መስተንግዶን ጨምሮ 4000 ብር ነው። ለበለጠ መረጃ በስልክ ቁጥር 0967825844 ወይም በ0934406964 በመደወል ሙሉ መረጃውን መጠየቅ ይችላሉ። አዘጋጅ እስትንፋሰ ክርስቶስ መንፈሳዊና በጎ አድራጎት ማህበር። ለበረከት አብረን እንጓዝ።